السلام عليكم ورحمة الله وبركاته. دستان بالله نقرأ فتات تشلالله سبحان الله. لك يسول جوج خوداتشو رهابنا طمات بتشار لم يراقوتاتشونا መንፈሳቸው ይራቆታል መንፈስ ሲጠነክር ልብ ሲጸና ሌሎች ችግሮችን ለመቋቋም አቅም ይኖረዋል ለዛ ነው አንድ ካምፕ ተገኝቼ መጠለያ ካምፕ ሐርቡ መጠለያ ካምፕ ተገኝቼ አንዲት ንያ ያረጋችውን የቁርአን ለማከፋፈል ይጀነበርና ልጆች በቃ ለመቅራት ጉጉታቸው ለማወቅ ጉጉታቸው ደስ ይላል በረሃብ አንጀታቸው ማለት ነው ስለዚህ ለካ ጎደሏችን ብዙ ነው መንፈሳችንም ይራቆታልና በጣም ደስ የሚል ጊዜ ነበር ያሳለፍነው ለካ ያለንን ነገር ሳንንቅ ካደረግን አንፈኡናሲ መሆን እንችላለን አንፈኡናስ ደግሞ የሚባሉ ለሰው ልጆች ጠቃሚ ሆኖ ነው ከሰው ልጆች በላጩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች ጠቃሚ ሆኖ ነው ሰውን ማስደሰት ነው ያለህን ነገር ሰሰጥ ታስደስታለህ አባቴ እንዴት ደስ እንዳላቸው ሱብሃንአላህ ይጠብቃቸው ሌላ ነገር ያስፈልግም አንተ ብቻ መስራውን አላህ ይወደዋል የምትለው ነገር ሰሰጥ ደስተኛ ይሆናሉና ዱዓዬንም ተቀብዬ ለልጆችም ዱዓም ተቀብዬ ያለኝን እኔም ጨማምሬ ሱብሃንአላህ ለሸሆችም ለልጆችም ሰጠናቸው መንፈስ አሚን 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 ብያለሁ ልጆችም ደስ ብሏቸዋል ደስ ብሏቸዋል ሸሆቹን ታከብራላችሁ በአደብ ትቀራላችሁ እሺ አሚን በሉ ልመርቃችሁ አላህ ሷሊህ ያርጋችሁ አላህ ከችግር እንዲያወጣችሁ አላህ ሀብታም ያርጋችሁ አላህ ሀብታም ያርጋችሁ አላህ ዓሊም ያርጋችሁ ማሻአላህ